ህዝቡማ የኔ ነው፣ የኢትዮጵያ ህዝብማ የኔ ነው። ከጓደኛዋ ጋር ቺት እንዳደረገ በነገራት ምን ልትሆን ነው? ሲጋራ ለምን ጽፎ ይሰጣችሁ? አባዬ ሰላም የማዚ ቤተሰቦች ከአንድ ዛሬ ሁለት ብለን መተንላችኋል። በማዚ ዩቲዩብ አሪፍ የሚያዝናና ቪዲዮዎች ተልኮልናል። አብረን ዘና ፈታ እንላለን። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats it. Jet. Yo. I don't have a dress code already. Backpack one way, but I don't dress one way. As soon as I touch on the airport. Passport stop. አይናፋሩ ጀለስ ማሳጅ ቤት ሲገባ አይናፋር ሰው ማሳጅ ቤት ሲገባ ማለት ቀድሞ ነገር ለምን ይገባል? ሰላም እንዴት ነህ? ሜሪ ማሳጅ ልክ ነህ? እሺ አውላልቅና ቶሎተኝ የመጀመሪያሽ ነው እንዴ ፍሬም? አዎ የመጀመሪያ ነው። በዛ እኮ ኦኬ አውላልቅና ትንሽ ትክክል ከማውላልቀው በቃ ሲፒ ነው ቸሞካ ምን ኤክስትራ ምናምን እንደፈለከው? አረ ከዛም አይነት ነገር የለም። በቃ አይ በቃ እኔ እንትን ወይ ባቲ ሲገባሉ እና ምናምን እኮ አለ። አይ በቃ እኔ ወይ ባቲ ሲገባሉ በቃ ይሄ ሲጀምር የመጀመሪያው አይደለም። ሌላ ነገሮች እንዳለ ራሱ ማወቁ እና እንደን ይፈጥራናል። እግዚአብሔር ይመስገን። አሁን ነው እንደቦቱ እንጀራ አባቴ ነው ታዲያ እሱ እኮ ነው የማይደብርም። አዎ ይደብርም። ሰው ላይ ብራውን ያስበሰርኩ ይሎች እኔ ምን ልጆት አስከዛ እንት ደም ማታት መጣ እንደ በቀን ምንድን ነው አንድ ለቀስተኛ አስነስታቸው እንጂ ማዘር አጨቱ አረቷ ታክስቴ ናት እናት ተዋት ካዘር ሰራ አጨቱ ካርታ ካንሰር አለበት ለራሱ አረተው አረብ ነው ተራ ወንድማችሁ ነጨት ካርታ ምን አይቅ እንዴ በሽታ እኮ ይቀለዱ አለመጣ የሜዳዋን እንዳረሱ ሜዳ አባቴ አይደለም ሞቶ የኔ ቤት አይደለም የሚለው ተከፈለ አረ ጉራት ሜዳ ይሄ ማጮራ አይቻልም እገባለሁ እንዴ ይወልሻ ዝም ብለህ ተጨንሶ ነው የምትደውል እኮ ባለመቶ ይሆናል። በቃ ባለመቶ ነው። ግባ በሏችሁ ግባ ፉራ እንዴ ደፍኛታል። አባዬ ባለሜዳ ጋር ውጪ ተጠለቁ። ለዚህ ነው ያለቀሰ ተቀላቀላችሁ ያባዬ ሲላጀቡታ ታዲያ በስህተት እንኳን ተንጭቃጭቅ ያለቀ ቤቴ በስርዓት ነው የትዳር አማካሪው ደግሞ ስለሷ ስናነሳ እኮ ደወለች። አንዴ አውርቻለሁ። ሚስቱ ማሳየው እንደዛ ብሎ ነበር የወጣው። ታዲያ አልጨቃጨቅም አላለም እንዴ? ሳይጨቃጨቁ እንደዚህ ከሆነ ሲጨቃጨቁ እንዴት ሊሆን ነው? ና ወንድሜ ምንም አላየን ብለሽ ግቢ አሉላችሁ። አረ ምንም እራት ምን ልስራልህ እኮ እያለች ወይ እንደዚህ አይነት ሚስት ይስጣል የፈለከውን ጊዜ ቆይ ነው ያለች። ወርስ ቢራም ታጭ እንደም ምን ጥያቄ ያለው ሁለት አድርገው ሰውልስ ግን በዚህ ልክ ሲያስመስል የሚያወራው ሌላ የሚሆነው ሌላ። ምክንያቱም የትዳር አማካሪ አንተ እንዳታማክር የምታፋተው ሰው ብዙ ነው። ምን ይባላል? ዛሬ የሰራው ፒስተር ሲያምር ሜሪ ሴቶች ፀጉር ቤት የሚሰሩ ወንዶች ማለት ነው እንዲጥሉ ራስን ነገር ማካካብ ነው። አንዴ ምን ነው በጣም ያምሩ ሜሪ ላሽ አለባት አይደል? የሰራው ፒስተር ወረኛ እኔ አሁን በጣም ያስጠላኝ ነገር ያቺ ቅማላም ዛሬ መታ ነበር። የሷን ቅማል ስፈትን ነው ያልኩት እኔ በ100 ብር ታሚት ወንድ ያምሩማት በጣም ነው መረረኝ። በእናትህ አባረሩኝ ደግሞ እኮ እንዴ ምን ሆነ? ቶባክ ግን እንደኔ ሹሩባ የሚችል ሰው አለ? እናቴ ትሙት ሹሩባ ነገር እኔ ልሹርባት መላጣም ሹሩባ ሆነኝ እኮ አንተ ከኔ ጋር ትፎካከራለህ በሹሩባ። ኧረ በእናትህ ዝም በል። እንዲህ መላጣ እንዲህ ልቅም አድርጌ የምሰራ ሰው ነኝ እኮ ሁሌ በቃ ሁሌ እኔ እበልጣለሁ። ማን ሁሌ መፎካከር ነው ማበጣ ይዘርም ጨራሽ ምን አገባ ያን ነው መቼ ሰርቀና እኔ በእናትህ እኔ በቃ ይሄ ከፀጉር ቤት ስራ ምን እንደመረረኝ ታውቃለህ? ትልቅ ጭንቅላት ያላት ሴት
እንደሱ አይነት ታስጠላ። በጣም ትልቅ እኮ ነው ጭገ በጣም ትልቅ ነው። ሁላ ስንሰራት በስመ አብ ሁላ አንተ በዚህ ጋር እኔ በዚህ ጋር ሆነና እንዴ ሰራናል። መልክም አያምርም፣ ንግግርም አያምርም። ይትም ይጅል ድምጽህም ደግሞ ስፒከር ያነፋንፋል። አይሆንም። ጀለስ ቸርች ገብቶ ችግሩን ለፈጣሪ ሲናገር ቆየና ሲወጣ ኃይለኛ ዝናብ ዘነበ። ከዛ አንገቱን ወደ ላይ ቀና አደረገና ፈጣሪ ሆይ አልቅሽ አስለቀስከው አይደል? ጅል ወይ ጥሩ ተናገር ወይም ዝም በል። ጆሮ የማይሰሙ አከረስታግ አረርፉ ምንድነው እንዴ? ባሶ የምን ባባሶ ጭራሽ ባከራጆ እንዲቀለበም ትፈልጋለህ? ማታ ደግሞ ምን እንደ ዳቦ ማታ ማታ ማብራት የምታበራው ነገር ቆምጣይ ነገር ምንም መብራት እንዳታበራ ማታ ማታ። ኧረ እኔ እኮ ማታ ማታ ቻት እኮ ስለማረግ እኮ ነው። ቻት ጭራሽ ቻት የቃም ከነው የምታደርልኝ መብራት ሁን። ኧረ እኔ እዛ ጋር አልደረስም። ሲጋራ አደረከ ለምን ጽፎ ይሰጣችሁ? ስታማት ሙሉ ልጅ ሳታድግበት ጭንቅላት አንተ ሰውዬ ምን ሆነ ነው? ጀብዱ አደረጉት እኮ መናገር ጀብዱ በቃ ቃል ነው የሚወጣል። ያረቀውን ያገኘው በጣም ነው እንደማይሰማው። ያሳዝናል፣ በጣም ያሳዝናል። ቡና ከጭስ ጋር በደንብ ቦለል እያለ አይ እንዴት ነህ አለን። ኢንስታግራም ላይ ትንሽ ቀላ ትላለህ። ያው ካሜራም አይደል? ስራ ግን ምንድነው? ስራዬ ጠንቋይ ነኝ። በስመ አብ ወወልድ ቅዱስ። ፍለፍቴ እንደዛ ትቢያቺ ጠንቋይ ነኝ። በስመ አብ አትበይ። በስመ አብ አልኩ እንዴ? ጠንቋይ ነህ? ይገርማል። እሱ ነገር ግን እያወቀ ማለት ይሳካል። እውነት ነው? አዎ ይሰራል። በደንብ ይሰራል። አሁን ለምሳሌ የመጣሽው በታክሲ ነው። እሱን ተይው። ኢንስታግራም ላይ አይተሽ ሀብታም መስየሽ ልትቦጠቡጪ ነው የመጣሽው። ልቦጠቡጪ የምትለው ቃል ትንሽ ደስ አትልም? ግን ያለው ሰው ደስ ይለኛል። ሀሳብ መስለኛል። እሱ ላይ ገረመሽ? ከበፊቱ ፍቅረኛሽ ጋር የተለያየሽው ቺት አድርጎብሽ ነው። ምን ቺት አድርጎ? ይሄ አመዳም ይውሻ። እኔ እኮ ስልክ ስደውልለት እኮ ማለት ነው አያነሳም ማለት ነው። ምን ሆኖ ይተናደጅ እኮ ጭራሽ ቺት አድርጎ። ይሄ አመዳም እሰራለታለሁ፣ እገለዋለሁ። ቺት አድርጎብኝ ነው ቆዳውን ነው የምገፍልበት። አረ ተረጋጊ። ኤክሳል ማለት እኮ ነው። ከጓደኛዋ ጋር ቺት እንዳደረገ በነገራት ምን ልትሆን ነው? ጭራሽ በጣም ነው እኛ ጠንቋይ ብናውቀው በመጋረጃ ውስጥ ጭስ እያንጓለል አታስታውሽም? ቲቪ ላይ ጣን ምናምን ያጨሱ እያንጓለለ ድሮ እንደዛ ነው ጠንቋይ። እንግዲህ እንደዚህ ዘንጦ አምሮበት ቆንጆ ነው ልጁ። ማን ተናገር ፍቅር እኮ ናት። ለምን ፍቅር ነው። ይሄ ጨርቅ ነው። ጨርቅ ይቀየራል ነገር። እሱ ፊልም ላይ ለምታውቃችሁ ሰዎች ተውላችሁ። እሺ አቺኮ እንዴ አንተ ወይኔ መኪና ገዛ እንዴ? ለሞስቱ እንዴ ነው የሚያምረው? ቆይ በቃ ጂታ አስገባት ያምራል አይደል? ወመን እንዴ ምን ሆነ ነው እንደዚህ ተበሳጨው? ተወኝ በእናትህ። አርቲስቶች ግን እረፉ፣ አርቲስቶች እረፉ ብያለሁ። እንዴ ምን አደረጉ እንዴ? ሀብታችን ህዝብ ነው ምናምን። ህዝቤ ነው ሀብት ያላሉልም እና ከመጀመሩ ነው ህዝቡ ይነሱ ነው። ህዝቡማ የኔ ነው፣ የኢትዮጵያ ህዝብማ የኔ ነው። ህዝቡ አረባክ እኔ ለፍቼ ያቋቋምኩትን እኔ ለፍቼ ያስተማርኩትን ህዝብ አትወስድብኝ። አርቲስቶች እረፉ፣ ህዝቡ የኔ እኔም የህዝቡ ነኝ። እኛን አይወክልም። ምን ይሳደለ በኢየሱስ እኔም የነሱ አይደለ እሱም የኔ ስላሴ ስም
አብ ወልዶ መንፈስ ቅዱስ ያው ድርጊታችን መጥፎ እየሆነ ስለመጣኩ ያረተው የዛሬ ቪዲዮአችን ይሄን ይመስል ነበር። በሳቃችሁ ዘና እንዳላችሁ ተስፋ እናደርጋለን። ሲያስቃሉ ያዝናናሉ ብላችሁ የምታስቡትን ቪዲዮዎች መላክ ትችላላችሁ። አስተያየት ሀሳብ ካላችሁ ኮሜንት ላይ ስጡ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንታችን አለ፣ በሱ ሜንሽን አድርጉን። በሌላ ቪዲዮ እስከምንገናኝ ባይ።